ጤና ይስጥልኝ። ይህ የአራዳ ክፍለ ከተማ ወረዳ 5 ኮሚኒኬሽን ጽሕፈት ቤት የማህበራዊ ሚዲያ ገጽ ነው። የአራዳ ክፍለ ከተማ ወረዳ 5 አስተዳደር 20ኛውን የብሔር ብሔረሰብ ቀን ምክንያት በማድረግ ባዛር ተከፈተ። 20ኛውን የብሔር ብሔረሰቦች ቀን ምክንያት በማድረግ በአራዳ ክፍለ ከተማ ወረዳ 5 አስተዳደር ፒያሳ አራዳ ጊዮርጊስ ቤተክርስቲያን ፊት ለፊት የክፍለ ከተማና የወረዳ አመራሮች፣ የዘርፍ ባለሙያዎች እንዲሁም የአካባቢ ነዋሪዎች፣ የንግዱ ማህበረሰብ በተገኙበት ታላቅ የባዛር መክፈቻ መርሃ ግብር ተካሄደ። መክፈቻ መርሃ ግብር ላይ ተገኝተው መልእክታቸውን ያስተላለፉት የአራዳ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ጌታሁን አበራ የብሔር ብሔረሰቦች ቀን ስናከብር እኩልነት፣ የአብሮነት፣ ወንድማማችነት፣ እህትማማችነት በማጠናከር መሆን አለበት ሲሉ መልእክታቸውን አስተላልፈዋል። እንዲሁም ከአገልግሎት አሰጣጥ ጋር የረካ ማህበረሰብ እየፈጠር ሊሆን ይገባል ብሏል። በተለይም የዋጋ ማረጋጋት፣ የግብርናና የኢንዱስትሪ የእንስሳት አስተዋጽኦ ምርታቸውን በብዛትና በጥራት በተመጣጣኝ ዋጋ በማቅረብ ሸማቹ ማህበረሰብ በቀላሉ ተጠቃሚ የሚሆንባቸውን ባዛሮች፣ ቅዳሜና እሁድ ገበያዎችን ጎን ለጎን አገልግሎት እንዲሰጡ እየተደረገ መሆኑ ገልጸዋል። ዋና ስራ አስፈጻሚ ይህንን ተግባር ይበልጥ ውጤታማ ለማድረግ ሁሉም የማህበረሰብ ክፍሎች ተቀናጅተው መስራት እንዳለባቸው ጠቁመዋል። በባዛሩ ላይ የተሳተፉት አንቀሳቃሾች የተለያዩ የግብርና፣ የኢንዱስትሪ፣ የእንስሳትና ተዋጽኦ ምርቶችና አልባሳት ይዘው የቀረቡ ሲሆን ምርታቸውን ለመሸጥና ለማስተዋወቅ ምቹ ሁኔታ እየተፈጠረላቸው መሆናቸውን ተናግረዋል።